ከጥንት ጀምሮ አህያ ለሰው ልጆች ሕይወት ትልቅ ባለውለታ ናት። ቢሆንም ግን ሰዎች ጉልበቷን እየተጠቀሙ ስሟን ስድብ አደረጉት። በብርቱዋ፣ ዕቃ ተሸካሚዋ፣ ታዛዧ አህያ እርባና ለሌለው ሰው የሚሉትን ለማይሰማ ሰው ስሟ ስድብ ሆነ። ለጠንካራና ለታታሪ ሰው አህያ የሚለው ስም እንደ ነውር ይቆጠራል። ግን አህያ ሰው በቀላሉ የማያየውን መልአክ ለማየት ዘባነ ኪሩብን ተክታ ጌታዋን ለመሸከም የበቃች ፍጡር ናት። ጌታችን በሥጋ ተገልጦ በነበረበት ጊዜያት ከሰው ያልተናነሰ አህያ በሰው መሃል ጌታዋን አገልግላለች። ጌታ አህያዋን ፍቱና አምጡልኝ ሲል ሐዋርያትን ሳትራገጥ ተፈታም ሳትፈረጥጥ ወደ ጌታዋ መጥታ አገልግላለች። እኛ ግን ጌታችን መምህራንን ልኮልን ከታሰርንበት የኃጢአት ማሰሪያ ፈተው ወደ ጌታ ሊወስድን ሲሉ የኃጢአቱን ገመድ እያጠበቅን ከአህያ አንሰን አልፈታ ብለን ሸሸን። ጌታችንንም ለማገልገል እምቢ አለን። አህያ ባልተለመደ መልኩ ልብስ ለበሰች። እኛ ደግሞ የጌታችንን ጸጋ መልበስ አቃት። አህያ ጌታ ሲመሰገን ክብሩን በዓይኗ አይታለች። ለጌታ የተነጠፈውን ዘንባባ በኮቴዋ ረግጣለች። እኛ የጌታን ክብር በማህሌቱና በቅዳሴው ሳናይ የጸጋ ዝንጣፊ የተነጠፈበትን የእግዚአብሔር ደጅ ዘወትር ሳንረግጥ እንደ ሰነፍ አህያ የጌታችን ጸጋ ለመሸከም ስናለምጥ ነፍሳችን በኃጢአት ስትላቆጥ ስንት ዓመት ሆነ? በእውነት በሕይወታችን ለክርስቶስ ዓላማ እንደ አህያ ሳንመቸው ከኖርን ከአህያ አነስን ማለት ነው።